ዛሬም ማደሪያቷል ስቲል ኖሩ በቤተልሔም ጎዳና መንገደኛ ዛሬ በስቷል። ሕዝብ ሁሉ ለቆተራ ወደ ቄሳር ግቢ ገብቷል። ብዙዎች ከሩቅ ቦታ የቆዩ ከተነሱ አንዳንዶች ከቅርብም ቢሆን የቸኮሉ ሊደርሱ ወጪ ወራጁ በስቷል። ሁካታ ብቻ ሆኗል። ሁሉም ከየጓደኛው ወሬ ይጨዋወታል። ብዙ ቀን የተጓዘ በመንገድም የዛለ ከቅርብም የተነሳ ቀኑ እንዳያልፍ የቸኮለ ቶሎ የደረሰ ማረፊያ አግኝቶ ተኝቷል። በመንገድ የዘገየ ማደሪያቱ ይንከራተታል። ማርያም ከዮሴፍ ጋራ በመንገድ ስላመሸች የመንገደኞች ማደሪያ ሁሉ ተይዞ ደረሰች። ዮሴፍ ብዙ ለምኖ የከብቶች ግርግም አገኘ። ኢየሱስ በዚያ ተወለደ። መቼ ክብርን ተመኘ። ክብሩን ሁሉ ትቶ ኢየሱስ ቢመጣ የሚቀበለው ቀርቶ ማደሪያ ክፍል አጣ። ዛሬም ገናን ልናከብር ብዙ እንዘጋጃለን። ከዘመድ ከጓደኛ ስጦታ ተለዋውጠን የሚበላ ተዘጋጅቶ ቤታችንን እናስጌጣለን። እንሰበሰባለን አብረን ልንደሰት። ግን ኢየሱስ አለ ወይ የዚህ ቀን ባለ ልደት? ይከበራል ልደቱ ተጠናቆ ዝግጅቱ። ባለ ልደቱ ካልያዝነው ለማን ነው የምናከብረው? ኢየሱስ ከሌለበት በዓሉ ነው የውሸት። ለወዳጆቻችን ቦታ ሰጥተን ስጦታ ተለዋውጠን ኢየሱስን ቦታ እናሳጣው፣ ልባችንን እንስጠው። በዓሉ እኮ የእርሱ ነው። የገና አባት ባለ ልደት ኢየሱስ ነው። ስገዱ።